ህይወታችሁ አንድ የሚከብዳችሁ ምክንያት ኮምፕሌን ስለምታደርጉ ነው። ምክንያቱም ዋንስ ዩ ስታርት ኮምፕሌኒንግ ብዙ ኮምፕሌን የምታደርጉበት ነገር ይሰጣችኋል። አይ ኖ ኢትስ ሃርሽ፣ ግን ሁሌ ኔጌቲቭ ሳይድ ስለሆነ የሚታየን ጭራሽ ምንም ጥሩ ነገር ራሱ ቢሰጠን ኔጌቲቭ ሳይዱን ነው የምናየው አይደል? ግን እንደዚህ ነው፣ ግን እንደዚህ የለኝም፣ ግን እንደዚህ ማድረግ አልችልም። ሁሌ የሚታየን ችግሩ ባድ ሳይድ አግሊ ሳይድ አይደል? and it gets worse። ግን ኦልሬዲ ኮምፕሌን ማድረግ ስለለመድን ነው። ኦኬ የሚታየን ነገር መጥፎ ፓርቱ ስለሆነ ነው። ስለዚህ ስታርት ባይ ሴይንግ አም ናት ሴይንግ ቬንት አታርጉ፣ አታውሩበት፣ ስለ ችግራችሁ አትግለጹ ማለት አይደለም። ስፔሻሊ ደግሞ ፎር ዶስ ኦፍ ዩ ላይክ ኮምፕሌን የሚያደርግ ሰው አጠገባችሁ ላለ ሰው መጀመሪያ ይውጣላችሁ። ኦኬ በደንብ ፍቀዱላችሁ፣ ይውጣላችሁ። ኮምፕሌን ሲያደርጉ አንቺ ኮምፕሌን አታርጊ ምናምን ነገር አይደለም የሚባለው። ገና ብዙ የተደበቀ ነገር አለ ውስጣቸው፣ ወጥቶላቸው አላለቀም። ስለዚህ ኮምፕሌን ሲያደርጉ ወይ ሌላስ ምን ሆንሽ፣ ሌላስ ምን ሆንሽ፣ ሌላስ ትሏቸውናል። ወጥቶላቸው ካለቀ በኋላ የሆነ ነገር ካልተመቻችሁ change it, you're not a tree ሚል አባባል አለ አይደል? ስለዚህ either you do something about it እና ትቀይሩታላችሁ፣ ታስተካክሉታላችሁ፣ or ደግሞ you stop complaining about it እና let it go። እሺ ኦልሬዲ ከታችሁ እስካለ መቀየር ማትችሉት ከሆነ or ደግሞ መቀየር ማትፈልጉ ከሆነ ምን እናደርጋለን? we live with it, we learn to live with it አይደል? እንማራለን ከዛ ነገር ጋር አብሮ እንዴት መኖር እንዳለብን። ስለዚህ stop complaining። አንደኛ ኮምፕሌን ስታደርጉ ሁሌ በቃ ኔጌቲቭ ነገር ነው የሚታያችሁ። እሺ አሁንም እንደዚህ ሆነ፣ አሁንም እንደዚህ ሆነ ነው። ኢትስ በጣም ዲፕሬሲንግ አጠገባችሁ ላለው ሰው፣ ለእናንተም ነው ኢትስ ሶ ሄቪ። ህይወታችሁ አንድ የሚከብዳችሁ ምክንያት ለዚህ ነው። ኦኬ ስለዚህ ትሬን ዮርሰልፍ ቱ ሲ ዘ ፖዚቲቭ ሳይድ። እሺ አንድ እድለኛ ስለመሆን ያወራሁት ቪዲዮ አለ አይደል? ስለዚህ የመጀመሪያው ነገር ምንድነው? እኔ እድለኛ ነኝ። እኔ ጥሩ ነገር ነው የሚደረግልኝ። እኔ ህይወት ፈጣሪ እኔ ሰፖርት ማድረግ ይፈልጋል። ለኔ ነው ነገሮች የሚደረጉልኝ። ኢቭን መጥፎ ነገር ሀፕን ሲያደርግባችሁ ያንን ፓርት ብታዩ ገስዋት ጥሩ ነገር ይሰጣችኋል። ጥሩ ነገር ባይሰጣችሁ ራሱ ጥሩ ነገር ነው የምታዩት። ስለዚህ ሰላማችሁ ታገኛላችሁ። ለሰዎች ጥሩ ኤነርጂ ነው የምትሰጡት አይደል? ምክንያቱም ነገሮች ጥሩ ነገር ነው የሚታያችሁ። ግን ደግሞ አት ሴም ታይም ኮምፕሌን ስታረጉም ሆነ ሲደረግባችሁ መጀመሪያ ሌትታት ቨንት በደንብ ይውጣላችሁ። ጆርናልም ስታረጉ በቃ መጀመሪያ ይውጣላችሁ። ከዛ በኋላ ግን ኮሩን ሩቱን ምንድን ነው አክቹሊ ባወጣ እያደረገኛለሁ እና ደግሞ መቀየር እችላለሁ or I let it go and I live with it።